እሺ እንደምን አመሻችሁ የእግዚአብሔር ወገኖች የሆናችሁ ሁሉ ሰላም ለእናንተ ይሁን። ስሜ ወንጌላዊ ብርሃኑ ወሊሳ ይባላል። ከአዲስ አበባ ነው። አሁን የማካፈላችሁ ቃል መዝሙረ ዳዊት ምዕራፍ 1 ከቁጥር 1 እንዲህ የሚል ቃል አለ። ምስጉን ነው በክፉዎች መንገድ ያልሄደ፣ በዋዘኞች ወንበር ያልተቀመጠ። ምስጉን ነው የአምላኩን ሕግ በቀንና በሌሊት ያስባል። ምስጉን ነው በዋዘኞች በፌዘኞችና በተሳዳቢዎች ወንበር ያልተቀመጠ። ስለዚህ የሰራዊት ጌታ እግዚአብሔር ከኔና ከናንተ የሚፈልገው እግዚአብሔርን ብቻ በመግለጥ በእግዚአብሔር ቤት እንደሚገባ እንድንኖር ነው። ኦኬ። ስለዚህ እርስ በእርስ ዋዛ ፈዛዛ ንግግር አያስፈልግም። በዋዘኞቹ ወንበር ያልተቀመጠ እሱ ምስጉን ነው። የአምላኩን ሕግ ቀንና ሌሊት ያስባል ይላል። አምላኩ እግዚአብሔር ከሱ ጋር ይሄዳል። እንዲህ ይላል፣ በዋዘኞቹ ወንበር ያልተቀመጡ ሰዎች እግዚአብሔርን ይጠብቃሉ። እግዚአብሔርን የጠበቁ ሰዎች ደግሞ አያፍሩም። መዝሙረ ዳዊት ምዕራፍ 40 ከቁጥር 1 ላይ ቆይቼ የእግዚአብሔርን ደጅ ጠናሁትና እሱም ዘንበል አለልኝ ይላል። ሃሌሉያ! እግዚአብሔር ለጠበቁት ዘንበል ይላል። እግዚአብሔር ለሚፈሩት ይደርስላቸዋል። እግዚአብሔር በትክክል በመንገድ ላይ ሆኖ ለሚጸልዩት እግዚአብሔር ዘንበል ይላል። ጩኸትንም ሰማኝ አለ ዳዊት፣ ከረግረግ ጭቃ አወጣኝ ይላል። በዋዘኞች መንገድ ያልሄዱ፣ በዋዘኞች ወንበር ያልተቀመጡ፣ በፌዘኞች ወንበር ያልተቀመጡ፣ እጃቸው ንጹሕ የሆነ ኢየሱስን ያመልኩታል። ኢየሱስ ያድናል። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ እንዲህ ይላል፣ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበር ይላል። ያ ቃል ሆኖ ወደ ምድር የመጣው ኢየሱስ እውነትንና ጸጋን ተሞልቶ በእኛ አደረ ይላል። ሃሌሉያ! ኢየሱስ ክርስቶስ በማርያም በኩል መጥቶ በምድር ላይ ከአብ ዘንድ መጥቶ ሥጋ ለብሶ መጥቶ እኛን ማዳኑን የሚያሳይበት ምዕራፍ ነው። አምላክ ነው፣ ጌታ ነው። ጌታ ሆኖ ሳለ ሰው ሊሆን የተገደደው ወንድሜ ለአንተና እህቴ ላንቺ ብሎ ነው፣ ለእኔና ለአንተ ብሎ ነው። ስለዚህ በፌዘኞችና በዋዘኞች ወንበር አትቀመጥ። በሰነፎች መንደር አትለፍ። እድል ፋንታ ከሰነፎች ጋር ይሁን። ዕጣ ክፍል ከሰነፎች ጋር ይሁን። ሰነፎች ይገሉሃል። ቶሎ ተመለስ። ኢየሱስ ያድናል። ኢየሱስ ጌታ ነው። ዮሐንስ 3:16 በደንብ አንብቡ። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ለተቀበሉት፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ለተቀበሉት፣ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። 100%። ኢየሱስ ጌታ ነው። እሱ የኃይል መንፈስ ነው። ስሙ ይባላል። በኃይሉ አድኖናል። ጌታን ተቀበሉ፣ ንስሐ ግቡ፣ ወደ እግዚአብሔር ቤት ኑ። እግዚአብሔር ከሞት ያድናል። እግዚአብሔር ከሲኦል ያድናል። እግዚአብሔር የዘላለምን ሕይወት ይሰጣል። በክርስቶስ ኢየሱስ በኩል ሌላ የለም። ሌላ ዝግ ነው። ኢየሱስ መንገድ ነው። ኢየሱስን ተቀበሉ። ተባረኩ። አሜን።